በደህና ወደ ኡጋንዳ መጣችሁ። ኡጋንዳ ከምስራቅ አፍሪካ ውስጥ ከሚገኙት ሀገር አንዷ ናት። የማይታመኑና ድንቅ የሆኑ ስፍራዎችን ታገኛላችሁ። ኡጋንዳ በዱር የሚገኙ የተፈጥሮ ሀብቷ ነው። ይህም ኡጋንዳን በህይወት ዘመናችሁ ሁሉ ትውስታን የሚፈጥር ቅርሶችን ታገኙባታላችሁ። የመጀመሪያውን የቱሪስት መዳረሻ የሆነው ቢዋይንድ ኢምፐንትሬብል ናሽናል ፓርክን እናያለን። ይህ ፓርክ በደቡብ ምዕራብ ኡጋንዳ የሚገኝ ሲሆን በተለያዩ የእጽዋት ዝርያዎች የተሸፈነ ነው። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ድንበር ይገኛል። ረጅምን ዕድሜ የጠገበው ፓርክ በተፈጥሮ የታደለ ነው። በምስራቅ አፍሪካ ከሚገኙ ፓርኮች በእጽዋት አይነት በጣም የታደለ ሲሆን አጥቢ እንስሳቶችን፣ ተሳቢና በራሪ ወፎችን እዚህ ታገኛላችሁ። በዓለማችን ግማሽ ያህሉ ጎሪላም በዚህ ይገኛል። ከጎሪላ ዝርያዎች ውስጥ ብላክ ኤንድ ዋይት ኮለምበስ፣ ሬድ ቴይልድ ሞንኪ እና ቺምፓንዚ ናቸው። ሁለተኛው የቱሪስት መዳረሻ የሆነው ኪዮን ኤልዛቤት ናሽናል ፓርክ ነው። በዚህ ፓርክ በብዛት የሚገኙት አፍሪካ ኤሌፋንት፣ አፍሪካ ቡፋሎ፣ ኡጋንዳን ኮብ፣ ሂፖፖታመስ፣ ቶፒ፣ ናይል ክሮኮዳይል፣ ሌኦፓርድ፣ ስፖትድ ሃይና ናቸው። ኪዮን ኤልዛቤት ብሔራዊ ፓርክ አንደኛው በብዛት ቱሪስቶች የሚጎበኙበት ስፍራ ነው። በዓመት ከፍተኛ ገቢ ከሚያስገኙ ፓርኮች ውስጥ አንዱ ነው። እዚህ ስትመጡ ቦት ክሩዝ፣ ትሪ ክላይምቢንግ የመሳሰሉትን ማግኘት ትችላላችሁ። ሶስተኛው ኪባሌ ናሽናል ፓርክ ነው። ይህ ፓርክ በምዕራብ ኡጋንዳ የሚገኝ ሲሆን ፓርኩ እንደ አውሮፓውያን አቆጣጠር በ1993 የተመሰረተ ሲሆን ይህ ፓርክ ቺምፓንዚን በብዛት ታገኙበታላችሁ እና ወደ 13 የሚጠጉ ዝርያዎች ታገኛላችሁ። በዚህ ፓርክ 325 የሚያህሉ የወፍ ዝርያዎችን እናገኛለን። ሌላው ደግሞ ወደ 229 የሚያህሉ የዛፍ ዝርያዎችን ታገኛላችሁ። ቤተሰቦች ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።